ዛሬው መረጃ ስንመጣ ለብቻት ዳታ ከፍቻለሁ ግን እዚህ ጋር ምንም አይነት አይከን ወይም የዳታ ያወራውትን አይከን አላመጣልኝም ማለት ነው። እዚህ ጋር እንደምታዩት ፌስቡክንም ሲከፍት እንደምታዩት ዳታው የለም ነው የሚለው። ስለዚህ ይሄንን እንዴት አድርጋችሁ ነው ማስተካከል የምትችሉት አሁን አሳያችኋለሁ። እና ወደ ሴቲንጋችሁ ትገባላችሁ። ከገባችሁ በኋላ ኮኔክሽንስ የምትሏን ትፈልጋላችሁ ማለት ነው። ኮኔክሽን የምትሏን ከነካችሁ በኋላ ኔትወርክ ሞባይል ኔትወርክስ የሚል ይመጣል። ሞባይል ኔትወርክስ የምትሏን ክሊክ ታደርጋላችሁ። ካደረጋችሁ በኋላ እዚህ ጋር አክሰስ ፖይንት ኔምስ የሚል አለ። ስለዚህ አክሰስ ፖይንት ኔምስ የምትሏን ክሊክ ታደርጋላችሁ። ካደረጋችሁ በኋላ እዚህ ጋር የአክሰስ ፖይንት ወይም የኤፒኤን ምንም አይነት አድሬስ የለም። ስለዚህ እዚህ ጋር የሆነች ትንሽ የሆነ ፎርም እንሞላለን። ከዛ ኔትወርክ 100% መስራት ይጀምርልናል ማለት ነው። እዚህ ጋር እንደተት በእኔ ስልክ ባዶ ነው፣ ምንም አይነት የኤፒኤን አድሬስ የለም። ስለዚህ አድ የምትሏን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ኔም በሚለው ቦታ እዚህ ጋር ኔም የሚለውን ቦታ አንድ ክሊክ አድርጋችሁ ኢቲኤን መሃሉ ላይ ትንሽ ሰረዝ ታደርጋላችሁ። ትንሽ ሰረዝ ካደረጋችሁ በኋላ ኤምቲኤን ትላላችሁ ማለት ነው። ኢቲኤን ኤምቲኤን በመሃሉ ላይ ትንሽ ሰረዝ አድርጋችሁ ኤምቲኤን ትላላችሁ። ከዛ ኦኬ የምትለውን ክሊክ ታደርጋላችሁ ማለት ነው። ካደረጋችሁ በኋላ እዚህ ጋር ኤፒኤን ወይም የአክሰስ ፖይንት ኔሙን አንድ ክሊክ አድርጋችሁ ዲፎልት ብላችሁ ትጽፋላችሁ ማለት ነው። ዲፎልት ብላችሁ ከጻፋችሁ በኋላ እዚህ ጋር እንደምታዩት የኤፒኤን ታይፕ ይጠይቃችኋል። እዚህ ጋር የተለያዩ ፎርሞች አሉ። እነዚህን አትሞሉ ትሰላላችሁ። ከዛ ኤፒኤን ታይፕ የሚለው ቦታ ላይ አንድ ክሊክ አድርጋችሁ ዲፎልት ነጥብ ታደርጋላችሁ። ከዛ ኤስዩፒኤል ትላላችሁ ማለት ነው። እዚህ ጋር እንደምታዩት እኔ አሁን እንድጻፉኝ አድርጋችሁ ትጽፋላችሁ። ዲፎልት ነጥብ አድርጋችሁ ኤስዩፒኤን ትላላችሁ ማለት ነው። ካደረጋችሁ በኋላ ኦኬ የምትለውን ክሊክ ታደርጋላችሁ። ከዛ የሶስት ነጠብጣብ ምልክቷን አንድ ክሊክ አድርጋችሁ ሴቭ ታደርጋላችሁ ማለት ነው። ይሄው እንደምታዩት የዳታው አይከን አምጥቶልኛል። በዚህ መንገድ ዳታችሁ ማስተካከል ትችላላችሁ። ኢንተርኔት ኮኔክሽን አልሰራ ያላችሁ በጣም ምርጥ የሆነ መረጃ ነው። ስለዚህ በዚህ መንገድ የሞባይላችሁን ኔትወርክ ማስተካከል ትችላላችሁ። ይሄው እዚህ ጋር እንደምታዩት ፌስቡክንም መስራት ጀምሮልኛል። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ናችሁ ሰብስክራይብ እና የደወል ምልክት ኦል ማድረግ እንዳትረሱ። ይመቻችሁ።